በጣም ልጅ ሆኜ እሳቸውን ነበር ቴፕ ላይ ሬዲዮ ላይ የምሰማው። ባህሩ ቀኝስ እንዲህ ብዬ ነበር የምሰማቸው እና እወዳቸው ነበር እና ግጥሙ በጣም መጥቶልኛል፣ ቀንቶኛል። ባቲ ከሚለው ዘፈናቸው ውጪ ሌላውም 95-96 ከመቶ ነው የጻፍኩላቸው። ባቲ ላይ የእሳቸውን በርከት አድርጌ ያስገብቻለሁ። ለምሳሌ አሁን ያዝጇን የሚለውን እኔ ሌላ ቦታ ሰምቼው ማላቅሱ እና የራሳቸው ነው። ያዝጇን፣ ዝጋድጇን፣ ሳምጉንጯን አጫዋች ስሜት አለው። እሱ እንዳለ አድርጌ ሌሎቹን እስከታች ያሉትን ጻፍኩላቸውና እንዴት ነበር ግጥም የምትሰጣቸው? እንግዲህ ሪትሙ ያው ይወስዷል። በሪትሙ ውስጥ ነው ጆሮአቸው ከኋላ ቆሜ ነው። እንደውም እሳቸው ሰዙኛ ነው እሳቸው መሀረብ ነው ጨርቅ እያወጡ እየጠረቡ ይሄ ላብ እኮ ጅል ነው አንተ ይሉኝ ነበር። እኔ እንዳይረብሸኝ ነው አልሰማ ሲላቸው። አሁን በግልጽ ነገር ከነም ግጥሙን በጆሮአቸው ነበር የምትነግራቸው? በጆሮአቸው ከኋላቸው ቆሜ እኔ ወረቀቴ እንደዚህ ይዤ ከኋላ ነገርሳቸው ወንበር ላይ ቁጭ ብለው ጨዋቱታልና አልሰማ ሲላቸው እንዴት ነሽ ምናምን ይላሉ። አዎ እና እኔ እየጠበቅኩኝ እሳቸው ድምጻቸው ወርቅ ነው። አንዳንዴ ወረድ ብለው እስኩንትን ሲሉ ወፍራም ድምጻቸው አበባማ አብቦ ሲበቃው ይደም የውሃም ገበቴ እያደሬ ልብስም ቢያጌጡበት እያጠቡት ያልቃል። ሰውም ይክረም እንጂ ቦታውን ይለቃል፣ ቦታውን ይለቃል፣ ቦታውን ይለቃል። የኔ